የሚወሰን ነው። ክህሎት ወይም ሙያን ወደ ድሎች በመቀየር ስራ ፈጣሪ እንድትሆኑ ይጠበቃል። በታማኝነትና በትጋት የምታገለግሉ ስነ ምግባር የተላበሳችሁ ባለሙያዎች እንድትሆኑ ይጠበቅባችኋል። በተሰማራችሁበት የማህበረሰባችሁን የሀገራችሁን ክብርና እሴት የምትጠብቁ ኃላፊነት የሚሰማችሁ ዜጎች መሆን ይጠበቅባችኋል። ታናናሾቻችሁና ጓደኞቻችሁ አሁን እናንተን እንደ አርአያ ይመለከቷችኋል። ወጣቱ ትውልድ ከናንተ ቁርጠኝነትን፣ ፈጠራን እና ጽናትን መማር ይሻል። በመሆኑም በትጋት በትህትና እና ሌሎችን በማገልገል አርአያ እንድትሆኑ አበረታቱ ነው። ራሱንም ቤተሰቡንም አካባቢውን ሀገሩን እንዲቀይር በርካታ ስራዎችን እየሰራን እንገኛለን። በዚህ ረገድ የሳንኩራ ኮንስትራክሽን ኤንድ ኢንዱስትሪያል ኮሌጅ እየሰራቸው ያሉ በጣም በርካታ ስራዎች አሉ። እነዚህ ስራዎች ይበልጥ ተጠናክረው ማህበረሰቡን በአጭር ጊዜ ወደሚፈለገው ብልጽግና ለማድረስ በርካታ የስራዎች እየተሰሩ ያሉ እነዚህን ይበልጥ አጠናክረን የመቀጠል መቻል አለብን። ለዚህ መገለጫው ዛሬ በዚህ ልክ ጀምረው ጨርሰው ብቁ ሆነው ተመዝነው የተመረቁ ወጣቶች ምሳሌ ናቸውና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በድጋሚ ሲገቡ ሀገራችን የምትፈልገውን የሚሰሩ ሀገራችን የምትፈልገው የሚሰሩ እንጂ የሚናገሩ ሰዎች አይደለም። አሁን የልምምድ ጊዜ አብቅቷል። እውነተኛው ህይወት በየዕለቱ ይመዝናችኋል። በስራችሁ ውጤታማነት ተፈትናችሁ ድልን አስመዝግቡ። ሲቀጥል ክህሎታችሁን ይበልጥ ልታዳብሩ ሰልጣኝ መምህራን፣ የተከበራችሁ ተመራቂ ሰልጣኞችና ተመራቂ ቤተሰቦች እንዲሁም ሌሎች ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በኮሌጃችን ታሪክ ለሁለተኛ ዙር ለሚካሄደው የሰልጣኞች ምረቃ በዓል እንኳን አደረሳችሁ። ልማት በገጠር ኮሪደር ልማት፣ በክላስተር ማዕከላት ትልቅ ቢሮዎች ግንባታ፣ በበርካታ ቢሊዮኖች አምራች ኢንዱስትሪዎች የኢንቨስትመንት ፕሮጀክቶች ይፋ በተደረጉበት ማግስት ነው። ይህ ለእናንተ በየሙያችሁ በመደራጀት በኮንትራክት፣ በሰብ ኮንትራክት፣ በአውትሶርሲንግ ወይም በሌላ የቢዝነስ ሞዳሊቲ ሰፊ የሥራ በር የሚከፍት ትልቅ ዕድል ነው። በመሆኑም አጋጣሚ በመጠቀም ለመስፈንጠር የእናንተ ላቅ ያለ ጥረት ትልቅ ድርሻ አለው። ምክንያቱም ስኬት የሚመጣው ጥረትና አጋጣሚ ሲገናኙ ስለሆነ። እደግመዋለሁ፣ ስኬት የሚመጣው ጥረትና አጋጣሚ ሲገናኙ ስለሆነ። በመሆኑ ያገኛችሁትን ክህሎት እንደ እርሾ በመጠቀም ከግቢ ስትወጡ ቀዳሚ ተግባራችሁ ስራ ፈጠራ አድርጉ። በእጃችሁ ያለው ክህሎት ጥቂት ጥሪት ሳትንቁ ከትንሽ ጀምራችሁ ትልቅ አለማችሁ ወደ ስራ ለመግባት በፍጹም ወደ ኋላ እንዳትሉ። በዛሬ ስኬታችሁ ደስተኛ ሆኑ እንጂ ነገ ለላቀ ኃላፊነት እየተዘጋጃችሁ መሆኑ አትዘንጉ። የወደፊት መዳረሻችሁ የሚወሰነው በእያንዳንዱ በዕለት በምትወስኑት ውሳኔ መሆኑ በመገንዘብ በእውቀትና በማስተዋል ውሳኔያችሁ በማሳመር ነጋችሁ ያማረ እንዲሆን ጥረት አድርጉ። ከፊታችሁ እድሎች እንዳሉ ሁሉ ተግዳሮቶች እንዳሉ በማወቅ እድሎች በአግባቡ በመጠቀም እና ተግዳሮቶች ወደ ድል በመቀየር ካሰባችሁበት ለመድረስ የምትተጉ ዜጎች እንድትሆኑ አሳስባችኋለሁ። በተረፈ በስኬታችሁ በማህበረሰብ አገልግሎት በአገር ወዳድነት የተመሰከረላችሁ በመሆን የተመረቃችሁበት ኮሌጅ የሚኮራባችሁ አምባሳደሮች እንድትሆኑ አሳስባችኋለሁ። በመጨረሻም መማርን፣ መፍጠርን እና መሰልጠንን በፍጹም አታቋርጡ። ደግመዋለሁ። በመጨረሻም መማርን፣ መፍጠርን እና መሰልጠንን በፍጹም አታቋርጡ። ስኬታችሁ የቤተሰብ የወገንና የኢትዮጵያ ስኬት ነው። እንኳን ደስ ያላችሁ። መልካም የሥራና የስኬት ህይወት እንዲገጥማችሁ እመኛለሁ። አመሰግናለሁ። ቅንጅታችሁ ይሄ ኮሌጅ ሁሉ አቀፍ ነው። ድጋፎችም ከናንተ ይሻል።
የማህበረሰባችን አመለካከት በመቀየር አስፈላጊ ግብዓቶችን በማሟላት ትግል ይጠይቃል። በአንድ ጀንበር የሚያልቅ ነገር ስላልሌለ ይህን አጠናክራችሁ እንድትቀጥሉ መልእክቴን ማስተላለፍ ፈልጋለሁ። መጨረሻም ውድ ተመራቂዎች ይሄ የመጀመሪያ ምዕራፋችሁ ነው። የልምምድ የሙከራ ጊዜ አልቆ በክታችሁ ተመዝናችሁ ለዛሬው ቀን በክታችኋል። ስለዚህ ህይወት ይቀጥላል ማለት ነው። መማር አለባችሁ። በዚህ ዘርፍ እስከ ፒኤችዲ መማር ይቻላል። እየሰሩ መማር እየተማሩ መስራት ነው የሚለው ፖሊሲው። በሰለጠነ ሙያ መንግስትን ሳንጠብቅ በግልም በጋራም ባሉን አማራጮች እንተጋለን። ስራ ሳንንቅ ይሄን ባህል መቅረፍ አለብን። ከትንሽ ጀምሮ ትልቅ ቦታ መድረስ እንደሚቻል እናንተ አብነት ሆናችሁ ማሳየት አለባችሁ። እዚህ ኮሌጅ ላይ ያገኛችሁትን ዕውቀት፣ ክህሎት በተግባር አሳይታችሁ ማህበረሰባችን በጣም ውስብስብ ችግሮች ያሉበት ነው። ከዚህ ችግር እንዲወጣ የኮሌጁ አምባሳደር ሆናችሁ በውጤት የታጀበ መሆን መቻል አለበት። በመንግስትም ይሁን በግልም ስራ አንዱ ይሄ ነው። ሁለተኛ ሌሎች እህት ወንድሞቻችሁ እናንተ ያገኛችሁትን ዕውቀት፣ ክህሎት እንዲጨብጡ ወደ ኮሌጅ እንዲመጡ ተልዕኮ አላችሁ ማለት ነው። ተመልሳችሁ ማህበረሰቡ ውስጥ ስለምትገቡ አሁን ያለውን ውጪ ላይ ዛም እዚህ የሚነሳውን የተዛባ አስተሳሰብ አንጻችሁ ውድ የእህት ወንድሞቻችሁ ወደዚህ እንዲመጡ የምታደርጉ ትልቅ አደራ እንዳለባችሁ መልእክት ማስተላለፍ ፈልጋለሁ። በተረፈ እናንተ በጣም ብርቅዬ ወጣቶች ናችሁ። ሰው ዩኒቨርሲቲ ገብቶ ካልወጣ የተማረ አይመስለውም። ዩኒቨርሲቲ ኔቶ በታሪክ አጋጣሚ ሁሉ ለልማት የመፍትሄ አካል እንድትሆኑ ዕውቀትና ክህሎት ይዛችኋል። ትልቅ አደራና ኃላፊነት ተሸክማችኋል። ስለዚህ ልታስተውሉና በአግባቡ ልትገነዘቡት የሚገባ ነገር ቢኖር በመጀመሪያ የተግባር ሰዎች ልትሆኑ ይገባል። ኮሌጁ ያስጨበጣችሁ የችግር መፍቻ አቅም ነው። ጥረት በማድረግ ላይ እንገኛለን። ኮሌጁ ማህበረሰብ እና ባለድርሻ አካላትን በማስተባበር እና በማቀናጀት ኮሌጁ ማህበረሰብ ተኮር ስነ ልቦና እና የስራ ፍልስፍና እንዲኖሩ አድርጎ በመቅረጽ ኮሌጁ የጀመራቸውን ጅምር እንቅስቃሴዎችን ይበልጥ በማስፋፋት እንዲሁም ጉድለቶችን በማረም ውጤታማ ለመሆን በቀጣይ በትኩረት አበክረን የምንሰራ ይሆናል። ክቡራትና ክቡራን፣ ቴክኒክና ሙያ ትምህርትና ስልጠና ለአጠቃላይ የኢኮኖሚ እድገትና ድህነት የማስወገድ ፖሊሲ ቁልፍ የኢንዱስትሪ እድገትና የሰለጠነ የሰው ኃይል ማምንጫ ተቋም እንደሆነ በርካታ ፖሊሲና ስትራቴጂዎች ላይ ተጠቅሟል። ስለሆነም ኮሌጃችን የሀገር አቀፍ ቴክኒክና ሙያ ትምህርትና ስልጠና ፖሊሲ ስትራቴጂ መሰረት በማድረግ ስልጠና ከጀመረበት ከ2008 ዓ.ም ጀምሮ በዓለም ገበያ ከተማ የሳንኩራ ወረዳና ሌሎች አጎራባች ወረዳዎችና ዞኖችን ጨምሮ ሰልጣኞችን በመቀበል በመካከለኛና ዝቅተኛ ደረጃ የክህሎት ባለቤት ዕድል ተጠቃሚ በማድረግ እነሆ 10 ዓመታት ላይ ደርሷል። በ2017 ዓመተ ምህረት በኮሌጁ በ7 ዲፓርትመንትና በ7 የተለያዩ የሙያ መስኮች ከደረጃ 1 እስከ 4 ከ400 በላይ ሰልጣኞችን ስልጠናቸውን የተከታተሉ ሲሆን ከነዚህም ለዛሬው ቀን ለምረቃ የበቁ ከደረጃ 2 እስከ ደረጃ 4 ወንድ 79 ሴት 103 በድምሩ 183 ሲሆን ከብዙ ውጣ ውረድና ልፋት በኋላ ለዛሬው ቀን በመብቃታቸው በድጋሚ እንኳን ደስ አላችሁ። ፈሳሽ ሳሙና ምርት በተቋሙ ተደራጅተው ኢንተርፕራይዝ በመሆን የስትራቴጂው ቁልፍ እሳቤዎች መሬት በማውረድ እየተሰሩ ያሉ ፕሮጀክቶች የሚፈለገውን ውጤት እንዲያስመዘግቡ አስፈላጊውን የአመራር፣ የፋይናንስ፣ የቴክኒክ ድጋፍ እንደምናደርግ ቃል እየገባው በዚህ አጋጣሚ ሁሉም ባለድርሻ አካላት የበኩሉን ኃላፊነት እንዲወጣ ለማሳሰብ ይወጣ። አሁን የስልጠናና የልምምድ ጊዜ አብቅቶ እውነተኛ የምዘናና ህይወት ከዚህ በኋላ የምትጀምሩበት ምዕራፍ ላይ ትገኛላችሁ። ሙሉ ትጥቅ ይዛችሁ ይህን ነባራዊ እውነታ ለመቀበል ልብ በሙሉ ሆናችኋልና
ሙያ መነሻችሁ እንጂ መድረሻችሁ ሊሆን አይገባም። የምትወዱትን ስሩ፣ የምትሰሩትን ውደዱ። ሕይወት በምዕራፍ የተከፈለች ናትና አንዱ ምዕራፍ ሲያልቅ ሌላ ይከተላል። በሕይወት ዘመናችሁ አንዱንና ወርቃማውን ምዕራፍ ዛሬ በስኬት አጠናቃችኋልና እንኳን ደስ አላችሁ ለማለት እወዳለሁ። ውድ ተመራቂ ቤተሰቦች በግልም ሆነ በኢንተርፕራይዝ ስራ ፈጥራችሁ የሚሰሩበት አካባቢ ኮሌጁ አስፈላጊውን እገዛ ለማድረግ ከጎናችሁ